ሰላም የዶክተር ሪች ላይፍ ኮች ተከታታዮች፣ ዛሬ ይዤላችሁ የመጣሁት ሳይንሳዊ ማብራሪያ ሴቶች ለወንዶች ሊነግሯቸው የሚገቡ 7 የፍቅር ሚስጥሮች ላይ የሚያተኩር ነው። ለምንድን ነው ከልብ የሚዋደዱ ጥንዶች እንኳን አንዳንዴ በፍቅር ቋንቋ ላቭ ላንጉጅ አይግባቡም? ሴቶች የሚሰማቸውን ጥልቅ ፍላጎት በትክክል መግለጽ ሳይችሉ፣ ወንዶች ደግሞ በትክክል ማዳመጥ ሳይችሉ የሚቀሩት ለምንድን ነው? ችግሩ ያለው በፍቅር እጦት ሳይሆን የግንኙነት ቋንቋ ልዩነት መሆኑን ሳይንስ አረጋግጧል። ወንዶችና ሴቶች በተለያየ መንገድ ፍቅርና ግንኙነትን ይተነትናሉ። በዚህ ቪዲዮ ውስጥ የወንድና የሴት የአእምሮ እና ስሜታዊ ምላሾችን የሚተነትኑትን ለምሳሌ የዶክተር ጆን ጎትማን እና የኒውሮ ሳይንስ ምርምሮችን ጨምሮ ከሳይንሳዊ ጥናቶች የተረጋገጡትን ሴቶች ወንዶች እንዲያውቋቸው የሚመኙትን 7 ወሳኝ የፍቅር ነጥቦች በዝርዝር እንመለከታለን። መልካም ቆይታ። ሴቶች ለወንዶች ሊነግሯቸው የሚገቡ 7 የፍቅር ሚስጥሮች። አንደኛ፣ ስሜትን ማዳመጥ ከምክር ይበልጣል። ሴቶች የሚፈልጉት መፍትሄ ከመስጠት ይልቅ ስሜታዊ የሆነ ድጋፍ ወይም ቫሊዴሽን ነው። የዶክተር ጎትማን ምርምር የአራቱ የጥፋት ፈረሰኞች ዘ ፎር ሆርስመን ከሚባሉ አንዱ የሆነው መከላከያ ዲፌንሲቭነስ ሴቶች ስሜታቸውን ሲገልጹ ወንዶች ወዲያውኑ መፍትሄ መስጠት ሲጀምሩ የሚፈጠር ነው። መፍትሄ መስጠት ማለት ወንዱ የችግሩን ምንጭ ከሴቷ ውጭ ለማድረግ ወይም ሴቷ መፍትሄ መፍጠር እንደማትችል ለማሰብ የሚያደርገው ጥረት ተደርጎ ሊተረጎም ይችላል። የሴቷ የአእምሮ ሂደት ሴቶች ስለ አንድ ውጥረት ወይም ችግር ሲያወሩ የአእምሯቸው የሊምቢክ ሲስተም እና የንግግር ማዕከላት ሙሉ በሙሉ ይንቀሳቀሳሉ። ይህ ውይይት ለሴቷ የስሜት መልቀቂያ ኢሞሽናል ሪሊዝ ወይም ኦክሲቶሲን አመንጪ ሂደት ነው። የሚፈልጉት መፍትሄ ሳይሆን አብሮ መሆን ወይም አም ዊዝ ዩ የሚል ስሜታዊ ምላሽ ነው። የወንዱ የአእምሮ ሂደት። ወንዶች ደግሞ በችግር ጊዜ የፊት ለፊት የአእምሯቸው ክፍል ፕሪፍሮንታል ኮርቴክስ አመክንዮ እና ችግር መፍቻ ማዕከል የምንለው በከፍተኛ ሁኔታ ይሰራል። ስለዚህ አውቶማቲካሊ የሚሰጡት ምላሽ እንዴት ልፍታው የሚል ይሆናል። የመግባቢያ ድልድይ የሚሆነው እዚህ ጋር ወንዶች አሁን የምክር ጊዜ ነው ወይስ የማዳመጥ ጊዜ ነው ብለው ቀድሞ መጠየቅ አለባቸው ማለት ነው። ለምሳሌ መፍትሄ እንፈልግ ልበል ወይስ ዝም ብዬ ላዳምጥሽ የሚለውን ጥያቄ ለሴት ጓደኛቸው መጠየቅ ይኖርባቸዋል ማለት ነው። ሁለተኛ፣ ጥቃቅን ትኩረት የጥልቅ ስጦታን ያህል ዋጋ አለው። ሴቶች የሚፈልጉት ወጥነት ያለውና ቀጣይነት ያለው ትኩረት ኮንሲስተንሲ። ትንሽ ነገር ላይ ትኩረትን ከሰጠኝ ለሙሉ ህይወቴ ትኩረት ይሰጣል የሚል ስሜትን ነው። ይህ ሳይንሳዊ ማስረጃ የፍቅር ቋንቋዎች ወይም ላቭ ላንጉዌጅ ጥናት እንደሚያሳየው በተለይ የአገልግሎት ወይም የተግባር አክትስ ኦፍ ሰርቪስ እና የጥራት ጊዜ ወይም ኳሊቲ ታይም በሴቶች ዘንድ ከፍተኛ ቦታ የሚይዙ ናቸው። ጥናቶች እንደሚያሳዩት ለጥቃቅን ጥያቄዎች ቢትስ ፎር ኮኔክሽን ምላሽ መስጠት ለግንኙነቱ መረጋጋት ወሳኝ ነው። የጋራ ፍቅር ባንክ አካውንት ኢሞሽናል ባንክ አካውንት። ይህ ጽንሰ ሐሳብ እንደሚለው እያንዳንዱ አዎንታዊ ተግባር ትንሽ ፈገግታ፣ ማቀፍ፣ ያልተጠበቀ እገዛ የመሳሰሉት በባንኩ ውስጥ ማጠራቀሚያ ወይም ዲፖዚት ሲሆኑ እያንዳንዱ አለመግባባት ወይም አሉታዊ ምላሾች ደግሞ ማውጣት ወይም ዊዝድራዋል ናቸው። ሴቶች የሚፈልጉት ይህ አካውንት በቋሚነት በጥቃቅን ነገሮች መሞላቱ ነው። የዶፓሚን ውጤት ትልቅና ያልተጠበቀ ስጦታ ከፍተኛ የዶፓሚን ወይም የደስታ ሆርሞን ፍንዳታ ቢፈጥርም ወጥነት ያለው ትንሽ ትኩረት ግንኙነቱ ላይ ደህንነቱ የተጠበቀ መሆኑን ያረጋግጣል። የሴሮቶኒን ደረጃንም ከፍ ያደርጋል። ይህም ለረጅም ጊዜ የሚቆይ መረጋጋትና ደስታን ለሴቶች ይፈጥራል። ሶስተኛ፣ ተጋላጭነት vulnerability። ተጋላጭነት የፍቅር ጥንካሬ ነው እንጂ ድክመት አይደለም። ሴቶች የሚፈልጉት የወንዶች ስሜታዊ ታማኝነትና ግልጽነት ነው። ሴቷ አጋሯ ስሜቱን ሲገልጽ የመተማመን ስሜት ይሰማታል። የብሬኔ ብራውን የምርምር ስራዎች እንደሚያመለክቱት ተጋላጭነት ወይም vulnerability እውነተኛ መቀራረብን ለመፍጠር ዋነኛው መንገድ ነው። ማህበራዊ ጫናዎች ወንዶች ስሜታቸውን እንዲደብቁ ወይም እንዲያጠነክሩ ሲያደርጋቸው፣ ይህ ድርጊት በሴቶች ዘንድ እንደ ርቀት መደበቅ ወይም እምነት ማጣት ሊተረጎም ይችላል።
ለምሳሌ ወንድ ነህ አታልቅስ ምናምን እንደምንላቸው ማለት ነው። የኦክሲቶሲን የደስታ ሆርሞን እና የቴስቶስትሮን ትስስር። አንድ ወንድ ፍራቻውን፣ ውጥረቱን ወይም ድካሙን ሲገልጽ ይህ ተግባር በሴቷ አእምሮ ውስጥ የደስታ ሆርሞን መለቀቅን ያነሳሳል። ምክንያቱም ሴቷ አጋሯን የምትተሳሰርበትና የምትደግፍበት እውነተኛ አጋጣሚ ስለተፈጠረ ነው። ጭንብል ማውለቅ። ተጋላጭነት ወንዶች ማህበራዊውን የጥንካሬ ጭንብል እንዲያወልቁ ያስችላቸዋል። ይህ እውነተኛ ማንነት መጋለጥ በሁለቱ አጋሮች መካከል ያለውን እምነት እና የጠበቀ ስሜታዊ ትስስርን ያጠነክራል። አራተኛ፣ ደህንነት እና መረጋጋት የስሜታዊ ፍላጎት መሰረት ናቸው። ሴቶች የሚፈልጉት የገንዘብ ብቻ ሳይሆን ስሜታዊ እና አካላዊ ደህንነት ሴፍቲ ኤንድ ሴኩሪቲ ነው። ሳይንሳዊ ማስረጃው ደግሞ የማስሎ የፍላጎት ተዋረድ ነው። ታዋቂው አብርሃም ማስሎ ሃይራርኪ ኦፍ ኒድስ በሚለው ጥናቱ ፍቅር እና የባለቤትነት ስሜት ላቭ ኤንድ ቢሎንጊንግነስ ፍላጎት ከማሟላቱ በፊት መሰረታዊ የሆነውን የደህንነት ወይም ሴፍቲ ፍላጎት መሟላት አለበት ይለናል። ሴቶች ግንኙነት ውስጥ የሚፈልጉት ቅድመ ተገማችነት ወይም ፕሬዲክታቢሊቲ እና ታማኝነት ወይም ትረስትወርዝነስ ነው። የአእምሯችን የጭንቀት ማዕከል ወጥነት የሌለው ባህሪ፣ ቃልን አለመጠበቅ ወይም የኃላፊነት ስሜት ማጣት በሴቷ አእምሮ ውስጥ ያለውን የፍርሃት እና የጭንቀት ማዕከል በእጅጉ ያነሳሳል። ይህ ሲነሳ ግንኙነቱ የጭንቀት ምንጭ እንጂ የመጽናኛ ቦታ አይሆንም። የመረጋጋት ምንጭ ታማኝነት እና ቃልን መጠበቅ፣ ለምሳሌ በተስማሙበት ሰዓት መድረስ፣ የቤት ውስጥ ኃላፊነትን መወጣት። ወንዶች የሴቷ የመረጋጋት መልህቅ ወይም አንከር ኦፍ ስታቢሊቲ ያደርጋቸዋል። ይህ ደህንነት ያለው ስሜታዊ መቀራረብ እንዲፈጠር ወሳኝ ነው። አምስተኛ፣ አክብሮት እና እኩልነት ወሲባዊ ፍላጎትን ያነሳሳሉ። ሴቶች የሚፈልጉት በፍቅር ግንኙነት ውስጥ እንደ እኩል አጋር መታየት ነው። ጥናቶች እንደሚያሳዩት የሴቶች የጾታ ፍላጎት ሊቢዶ ከወንዶች የተለየ መልኩ ከስሜታዊ ግንኙነትና ከአክብሮት ጋር በእጅጉ የተሳሰረ ነው። የወንዶች የጾታ ፍላጎት ባዮሎጂካዊ፣ ቪዥዋል ወይም ዳይሬክት ሊሆን ይችላል፣ በእይታ ማለት ነው። የሴቶች ደግሞ አውዳዊ ወይም ኮንቴክስቹዋል ነው። የሴቷ ጾታዊ ምላሽና አክብሮት በቤት ውስጥ ኢፍትሃዊ የሆነ ስራ ክፍፍል ወይም ስሜታዊ ውጥረትን የሚፈጥር አያያዝ ወይም የሴቷን አስተያየት ዝቅ በማድረግ የሴቷን የቅርብ መቀራረብ አቅም ካፓሲቲ ፎር ኢንቲሜሲ በእጅጉ ይቀንሰዋል። ሴቷን ማክበር፣ ሀሳቧን ማዳመጥ እና ከቤት ውስጥም ሆነ ውጭ ፍትሃዊ መሆን የፍቅር መግቢያ በር ነው። የፒሎ ቶክ ወይም የትራስ ላይ ወግ ኒውሮሳይንስ። ከወሲብ በኋላ የሚደረጉ የቅርብ ውይይቶች ስሜት መጋራትና አድናቆትን መግለጽ ከፍተኛ መጠን ያለው የኦክሲቶሲን እንዲለቀቅ ያደርጋል። ይህም የጾታ ትስስሩን ከስሜታዊ ትስስር ጋር ያጠናክረዋል ማለት ነው። ስድስተኛ፣ የኔ ቦታ ወይም ስፔስ መፈለግ የፍቅር ጠላት አይደለም። ሴቶች የሚፈልጉት የግል ማንነታቸውን የሚገልጽ ነፃነትና ጊዜ ነው። የተያያዥነት ጽንሰ ሐሳብ ወይም አታችመንት ቲዮሪ እንደሚያስረዳን ደህንነቱን የጠበቀ ትስስር ሴኪዩር አታችመንት ያለው ግንኙነት አጋሮች የግል ፍላጎታቸውን አውቶኖሚ እና የጋራ ፍላጎታቸውን ኮኔክሽን በአንድ ጊዜ እንዲያሟሉ ያስችላቸዋል። ይህ ፍቅር የመጣበቅን ክሊንጊንግ ሳይሆን የመደጋገፍን ወይም ሰፖርቲንግን ይፈጥራል። ነፃነትና መተማመን ሴቷ ከጓደኞቿ ጋር ጊዜ ስትወስድ ወይም የራሷን የትርፍ ጊዜ ማሳለፊያዎች ስትከተል ወንዱ መደገፍ፣ ለብቻዋ ደስተኛ መሆን እንደምትችልና ወንዱም በሷ ላይ ሙሉ በሙሉ እንደሚተማመን የሚያሳይ ነው። ስሜታዊ ራስን መቆጣጠር ኢሞሽናል ሬጉሌሽን። የግል ቦታና ጊዜ መኖሩ ሴቷን ስሜታዊ ኃይል ኢሞሽናል ኢነርጂ እንድታገኝ ያደርጋታል። ሴቷ ለብቻዋ ስትሆን ስሜቷ ማስተካከል ወይም ሬጉሌት ለማድረግ እና የራሷን ማንነት ማጠናከር እንድትችል ያደርጋታል። ወደ ግንኙነቱ ስትመለስም የበለጠ ሙሉና ደስተኛ ትሆናለች ማለት ነው። ሰባተኛ፣ ማመስገን የፍቅር ነዳጅ ነው። ሴቶች የሚፈልጉት ጥረታቸውና መልካምነታቸው በቅንነትና በተደጋጋሚ መታወቁን ነው። በኒውሮሳይንስ ምስጋና በአንጎል ውስጥ ያለውን የሽልማት ማዕከል ወይም ሪዋርድ ሴንተርን እንዲሰራ ያደርጋል። ይህ
የጥሩ ስሜት ምልልስ ፊድባክ ሉፕ ይፈጥራል። ስትመሰገን እንደገና ማመስገን የምትፈልገው ነገር ታደርጋለች። የጎትማን ጥናት እንደሚያመለክተው ለጠላቂና ለተሳካ ግንኙነት ለእያንዳንዱ አሉታዊ ኔጌቲቪቲ ምላሽ ቢያንስ 5 አዎንታዊ ፖዚቲቪቲ ምላሾች ብቻ ያስፈልጋሉ። ይህም ምስጋና፣ ፈገግታ፣ ማቀፍ፣ ድጋፍ ሊኖሩ ይገባል። ይህ ሳይንሳዊ ሚዛን የፍቅር ግንኙነት ከጥፋት ለመከላከል ዋነኛው መከላከያ ነው ይለናል። የባህሪና የጥረት ምስጋና ከውበት ማመስገን ይልቅ ባህሪን ማመስገንን እንድናተኩር ያደርገናል። ለምሳሌ ዛሬ በጣም በትዕግስትና በጥበብ ስላወያየሽኝ አመሰግናለሁ ማለት እና ጥረትን ማመስገን፣ ለምሳሌ እራት ለማብሰል ያደረግሽውን ጥረት አስደናቂ ነው የሚሉትን ቃላቶች መጠቀም። ይህ ትኩረት የተሰጠው ምስጋና የሴቷን በራስ መተማመንና ግንኙነቱን የመንከባከብ ፍላጎት ያጎለብታል። በአጠቃላይ የሴት ፍላጎቶች ውስብስብ አይደሉም፣ ይልቁንም በጥልቅ ስሜታዊ ግንኙነት ላይ የተመሰረቱ ናቸው። ወንዶች የሚመሩት በውጤት ሲሆን፣ ሴቶች ደግሞ የሚመሩት በሂደት ነው። እነዚህን የሳይንስ ማስረጃዎች መሰረት ያደረጉ ነጥቦች በመረዳት ማንኛውም ግንኙነት ወደ ጥልቅ ደረጃ ያሸጋግሩ። ፍቅር መፈለግ ብቻ ሳይሆን መማር ያለበት ሳይንስ ነው። አዲስ ነገር ተምረዋል? እነዚህን ነጥቦች በግንኙነቶቹ ውስጥ ተግባራዊ ለማድረግ ምን እርምጃ ይወስዳሉ? ይህ ቪዲዮ ከረዳዎት ላይክ፣ ለጓደኞቹ ሼር ያድርጉትና ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ከሰባቱ ነጥቦች የትኛው በጣም እንደነካው ከታች ኮሜንት ላይ ይግለጹልን። በሚቀጥለው ቪዲዮ እንገናኝ።